ነቢያት ሙስሊም ናቸው ብሎ ገልጾለታል። ያ አይ መጽሐፋቸውን አለ ጥሩ መጽሐፋቸው የግዴታ ከሌለ ተቀባይነት የለውም አምላክ ማለት ነው ሙሉ አይደለም በእውቀቱ ካላ በጣም ጥሩ። ስለዚህ ከሙሴ በፊት ስለነበሩ ትውልዶች ከሙሴ በፊት ስለነበሩ አንድ የተጻፈ ማስረጃ አምጣት አለብህ ወደሚለው ሊሄድ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? ሰላም ነው አልሐምዱሊላህ። ደህና እንደው አልሐምዱሊላህ። እኔም ብሉኝ እኔ አልሐምዱሊላህ። እሺ አንድ ጥያቄ ነበረኝ። እኔ ምንድነው መሰለህ ነብዩላህ አደም አለይሂ ሰላም የመጀመሪያው ነብይም የመጀመሪያው ሰው ናቸው አይደለ? በእስልምና ኦኬ። ነብይ ደግሞ ያው አሁን ከክርስቲያን ወገኖች ጋር ውይይት ስናደርግ ምን ይላሉ? ነብይ ለህዝብ ነውና መላክ ያለበት በአደም ሰዓት ላይ ህዝብ አልነበረም። እሱም ከገነት የወጣ ከነበረና ሙስሊም ከነበረ ማንን ወደ እስልምና ለመጣራት ነው ነብይ የሆነው ይሉናል። እስኪ ይህን ጥያቄ። በጣም ጥሩ። አደም ነብይ ነው። ነብይ ማለት ትርጉሙ ራሱ አልገባቸውም ማለት ነው። ነብይ ማለት መለኮታዊ ራእይ የሚወርድለት ስለወደፊት የሚናገር ይሄ ከአምላክ ዘንድ በሚመጣለት ምሪት ማለት ነው። ያ ነው። ብቻውን አንድ ነብይ አንድ አካል ሊሆን ይችላል። አምላክ ያዘዋል። በአምላክ ህግና ስርዓት እንዲሄድ ይታዘዛል። እንደው በዛ እንኳን ብንሄድ ሁለተኛ አደም አለይሂ ሰላም ከእርሱ ጋር አንድም ሰው ቢሆን ሐዋ አለች አይደል? ልጆች ወልደዋል፣ ልጆች አሏቸው። አደም አለይሂ ሰላም ምን ያክል ጊዜ ኖሯል? 1000 ዓመት ኖሯል አይደል? በዚህ በኖረው በ1000 ዓመት ውስጥ በጣም በርካታ ልጆች የልጅ ልጆችን ወልዷል። ለነዚህ በምን መልኩ የአምላክ ህግና ስርዓትን መከተል እንዳለባቸው ያስተምራቸዋል። ኦኬ ሙስሊም እኮ ነው፣ ሙስሊም ነበሩ የዛኔ፣ ስለዚህ ነብይ ያስፈልጋቸውም ሊሉ ነው እነዚህ ሰዎች። እንደዛ ብሎ ሂሳብ የለም። እነዚህ ሙስሊም ነው ማለት አዋቂ ነው ማለት አይደለም ሰውየው። ዛሬ ለምሳሌ ሙስሊሞች ነን፣ ነገር ግን የአምላክ ህግና ስርዓትን የሚያስተምረን ሰው የሚያሳየን ሰው ያስፈልጋል። ሁሉም ሰው አዋቂ አይደለም። አደም አለይሂ ሰላም ቃል ይወርድለታል። እነዚያ እነ ሐዋና እነ ልጆቹ ግን አምላክ እነዚያን አላናገራቸውም። ስለዚህ በአደም በኩል በምን መልኩ አላህን ማምለክ እንዳለባቸው ይማራሉ ማለት ነው። አንድ ሰው ሙስሊም ሆነ ማለት በቃ አዋቂ ሆነ ማለት አይደለም። ስለዚህ ለነዚህ ሰዎች የአምልኮ ስርዓትን በምን መልኩ ጌታቸውን አላህን ማምለክ እንዳለባቸው አሳወቂ የሚያስተምራቸው የሚያሳውቃቸው ያስፈልጋቸዋል። አደም አለይሂ ሰላም ለዚህ ነው የተላከው። እሺ እኛ ልቀጥል ከይቅርታ ለአሁኑ በተለኛ አሁንም የወረደው ልጅን አውቀዋለሁ ከዚህ በፊትና ቀኑን ሙሉ እንደዚህ ከክርስቲያን ግሩፖች አላቸው እዛ ላይ የገቡ እየተሳደበ ነው የሚውለው። ሌላ ደግሞ ለሱም መልስ ይሆነዋል ብዬ ነው ይሄንን ዕንባቆም